ያእጁጅና ማእጁጅ ቁጥራቸው በሰው ልጅ አእምሮ ሊታሰብ ከሚችለው በላይ እጅግ የበዛ ህዝቦች ናቸው። ከእነርሱ መካከል አንድ ሰው ከመሞቱ በፊት ከዘሩ 1000 ወንዶች ሲያይ እንደማይሞት ይነገራል። እነዚህ ህዝቦች የክፋት፣ የጥፋት፣ የጉልበትና የጥቃት ባለቤቶች ናቸው። በጭካኔያቸውና በትዕቢታቸው ምክንያት በዙሪያቸው ባሉ ሰዎች ላይ ከሚያደርሱት በደል የሚያግዳቸው ምንም ነገር አልነበረም። እነዚህ ህዝቦች ይኖሩበት ከነበረው ቦታ የተሰወሩት በእነርሱና በጎረቤቶቻቸው መካከል እንዳይወጡ የሚከልል ግንብ ወይም ግድብ ከተገነባ በኋላ ነው። በዚያ ግንብ ስር እንዳሉና በዓለም መጨረሻ ዳግመኛ ወጥተው በምድር ላይ ጥፋትን እንደሚዘሩ ይነገራል። በመጨረሻም በትልቅ እልቂት ይገደላሉ። ይህም ከቂያማ ወይም የትንሣኤ ቀን ምልክቶች አንዱ ነው። የዛሬው ታሪካችን የዓለም ፍጻሜ መቃረቡን ስለሚያመለክቱት ስለ ያእጁጅና ማእጁጅ ሚስጥራዊና አስፈሪ ታሪክ ነው። የሚኖሩበት ምድር ከዓይን የተሰወረ ሲሆን ቦታው የት እንደሆነ እስከ ዛሬ ድረስ ሳይንቲስቶችንና ተመራማሪዎችን ሲያከራክር ኑሯል። አንዳንዶች በቻይና አንዳንዶቹም በጃፓን ይገኛሉ ይላሉ። ሌሎች ደግሞ እነዚህ ህዝቦች የሰው ልጆች ሳይሆኑ በዓለም መጨረሻ የሚለቀቁ የኒውክሌር ጨረር ናቸው ብለው ያምናሉ። ታዲያ እውነታቸው ምንድነው? ስማቸውስ ለምን እንዲህ ተባለ? ታሪካቸውስ ምንድነው? በጥንት ዘመን በጸደይ ወራት ወደ ደካማ ህዝቦች ምድር በመውጣት የሚበቅልን አረንጓዴ ነገር ሁሉ ይበሉ ነበር። የደረቀውንም ሁሉ ይዘው ይሄዱ ነበር። በእነዚያ ምስኪን ህዝቦች ላይ ከፍተኛ ስቃይና ግድያ ያደርሱ ነበር። ጭካኔያቸውም ሰውን እስከ መብላት ይደርስ እንደነበር ይተረካል። በቅዱስ ቁርአን ሱረቱል ከህፍ ላይ እንዲህ ተጠቅሷል። እነሱም አሉ፣ ዙልቀርነይን ሆይ ያእጁጅና ማእጁጅ በምድር ላይ አጥፎች ናቸውና በእኛና በእነርሱ መካከል ግድብን ታደርግልን ዘንድ ግብርን ልንሰጥህ እንችላለን። ንጉሥ ዙልቀርነይን የእነዚህን ደካማ ህዝቦች ጥያቄ በመቀበል በሁለት ተራራዎች መካከል ከብረት የሆነ ታላቅ ግንብ ገነባ። በላዩም ላይ የቀለጠ ነሐስ በማፍሰስ ግንቡን እጅግ ጠንካራና የማይበገር አደረገው። በዚህም የያእጁጅና ማእጁጅ ጥፋት ከሰው ልጅ ተገደበ። በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ እንደተጠቀሰው ያእጁጅና ማእጁጅ የታሰሩበት ግንብ ዛሬም ድረስ አለ። እነርሱም በየቀኑ ግንቡን ለመናድ ይቆፍራሉ። ሊያፈርሱትም ሲቃረቡ ነገ እንጨርሰዋለን ብለው ወደ ቤቶቻቸው ይሄዳሉ። ነገር ግን ሲመለሱ አላህ ግንቡን ከነበረው በላይ ጠንካራ ያደርግባቸዋል። አላህ እንዲወጡ የሚፈቅድበት ጊዜ ሲደርስ መሪያቸው ኢንሻአላህ ነገ እንጨርሰዋለን ይላል። በማግስቱም ሲመለሱ ግንቡን እንደቆፈሩት ያገኙትና አፍርሰው ይወጣሉ። በዚያን ጊዜ በኃይልና በጉልበት ከሰው ልጆች ሁሉ የላቁ ይሆናሉ። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ንግግር እንደሚጠቁመን መውጣታቸው ከታላላቅ የቂያማ ቀን ምልክቶች አንዱ ነው። ቁጥራቸው እጅግ ብዙ ከመሆኑ የተነሳ የመጀመሪያዎቹ ሰዎች ቀበሪ የተባለውን ባህር ጠጥተው ሲያልፉ የመጨረሻዎቹ ሲመጡ እዚህ ቦታ ድሮ ውሃ ነበር ይላሉ። ባህሩን ጨርሰውት ይጠጣሉ ማለት ነው። ይህ ባህር በዮርዳኖስ ወንዝ ሰሜናዊ ክፍል የሚገኝ ሲሆን ርዝመቱ 21 ኪሎ ሜትር ሲሆን ስፋቱ 13 ኪሎ ሜትር እና ጥልቀቱ 46 ሜትር ይደርሳል። እንዲህ ያለውን ባህር ጠጥተው የሚጨርሱ ህዝቦች ቁጥራቸው ምን ያህል ሊሆን እንደሚችል አስቡት። በእነርሱም ዘመን የምግብ እጥረት ስለሚፈጠር የአንድ በሬ ራስ ዋጋ ከ100 ዲናር በላይ ያወጣል። የያእጁጅና ማእጁጅ ጥፋት ምድርን ሲሞላ ሙስሊሞችና አማኞች ከእነርሱ ለመሸሸግ ወደ ከተሞቻቸውና ወደ ምሽጎቻቸው ይገባሉ። ያእጁጅና ማእጁጅ የምድርን ህዝብ ሁሉ ካሸነፉ በኋላ የምድርን ህዝብ ጨርሰናል፣ አሁን የሰማይን ህዝብ እንግደል ይላሉ። ቀስቶቻቸውን ወደ ሰማይ ይወረውራሉ። ቀስቱም በደም ተነክሮ ወደ እነርሱ ይመለሳል። ይህ ለአማኞች ፈተና፣ ለካፊሮች ደግሞ አላህ ያዘጋጀላቸው የማታለያ መንገድ ነው። ነቢዩላህ ዒሳ ዐለይሂ ሰላም እነዚህ ህዝቦች እንዲጠፉ ወደ አላህ ዱዓ ያደርጋሉ። አላህም ጥያቄያቸውን በመቀበል ነገፍ የተባሉ ትናንሽ ትሎችን በያእጁጅና ማእጁጅ አንገት ላይ ይልካል። በዚያም ምክንያት ሁሉም በአንድ ጊዜ ይሞታሉ። ከሞቱ በኋላ ምድር በሬሳቸውና በግማታቸው ትሞላለች። ከዚያም አላህ እንደ ግመል አንገት ረጅም የሆኑ ወፎችን ይልካል። እነዚህም ወፎች ሬሳቸውን ተሸክመው አላህ ወደ ፈለገበት ቦታ ይጥሉታል። ከዚያም ምድር ከቆሻሻቸው የሚያጥብ ታላቅ ዝናብ ይዘንባል። ምድርም እጅግ ፍሬያማና በረከቷ የተመለሰ ትሆናለች። በመጨረሻም በምድር ላይ የሚቀሩት ክፉ ሰዎች ብቻ ሲሆኑ በእነርሱ ላይ ቂያማ ይቆማል። ይህ ስለ ያእጁጅና ማእጁጅ ታሪክ በአጭሩ የቀረበ ነው።
ሰላምና እዝነት በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ይውረድ። አላህ ሱብሓነሁ ወተዓላ በቀጣይ የምንገናኝ አድርገን። አላህ ሱብሓነሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ቻናሉን ሼር፣ ላይክ እንዲሁም ሰብስክራይብ ማድረግ እንዳይረሳ። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።